ጤና ይስጥልን የተከበራችሁ የዝግታችን ተከታታዮች ይህ የዕለተ እሁድ የካቲት 14 ቀን 2013 ዓ.ም ስርጭታችን ነው ከዶቼ ቬለ የስርጭት ስቱዲዮ ደግሞ ታምራት ዲንሳና እኔ ልደት አበበ ነን ለዕለቱ ካሉን ሁለት ሳምንታዊ ዝግቶች ቅዳሜ የሆነው የእንወያ ክፍለ ጊዜ ዘንድሮ በሚካሄደው የኢትዮጵያ ምርጫ ላይ ያተኩራል የመዝናኛ ዝግታችን ደግሞ በጥቂት የሙዚቃ ስራዎቿ ዝና ያተረፈችው ድምጻዊት ኤልሳ ንጉሴን እንግዳው አድርጎ ይጠብቃችኋል ሁላችሁም በያላችሁበት ቆይታችሁ ከኛ ጋር እንዲሆን ግብዣችን ነው ስርጭታችን በሬዲዮ በ11830 ኪሎ ሄርዝ 25 ሜትር ባንድ እና በ9555 ኪሎ ሄርዝ 31 ሜትር ባንድ ላይ ይደመጣል በሳተላይት በበድር 4 በ12111 ሜጋሄርዝ ሆሪዞንታል DWA2 በዩቴልሳት 8 WB በ11137 ሜጋሄርዝ ሆሪዞንታል DWA2 በሆትበርድ 13B በ11727 ቨርቲካል DW08 እንዲሁም በSES 5 በ12034 ሜጋሄርዝ ሆሪዞንታል DW08 ላይ እንገኛለን ከዚህም ሌላ DW አምሃሪክ በተባለው አፕሊኬሽን ወይም DW አምሃሪክ ብላችሁ በፌስቡክ ብትፈልጉን ታገኙናላችሁ አሁን ወደ ዜናው እንለፍ ታምራት ዲንሳ ያሰማናል የDW ዜና አመሰግናለሁ ልደት ጤና ይስጥልን አድማጮች እንዴት አመሻችሁ ዋና ዋናዎችን በማስቀደም የዕለቱን የዓለም ዜናዎች ነው ወላይታ ውስጥ የሚንቀሳቀሱ ሁለት የተቃዋሚ ፓርቲዎች በጋራ ለመታገል ያስችለናል ያሉትን የውህደት ግንባር መመስረታቸውን አስታወቁም የውህደት ግንባር የመሰረቱት ፓርቲዎች የወላይታ ብሔራዊ ንቅናቄ ወብን እና ወላይታ ዲሞክራሲያዊ ግንባር ወህዴግ ናቸው ሶማሊያ ምርጫ በመዘግየቱ የተቀሰቀሰውን ህዝባዊ ተቃውሞ እንዲቀጣጠል የውጭ ኃይሎች እጅ አለበት ስትል ከሰሰች በሀገሪቱ ሊደረግ ታስቦ የነበረው ምርጫ መዘግየቱን ተከትሎ ባለፈው አርብ ተቀስቅሶ በነበረው ህዝባዊ ተቃውሞ 5 ወታደሮችን ጨምሮ በአስራዎቹ የሚቆጠሩ ሰዎች መገደላቸው ተነግሯል የታንዛኒያው ፕሬዝዳንት በኮሮና ወረርሽኝ ላይ ያላቸውን ቸልተኝነት ትተው ጠንከር ያለ እርምጃ እንዲወስዱ የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አዳኖም ጠየቁም ዶክተር ቴድሮስ ዛሬ ማሳሰቢያውን የሰጡት ወደ ጎረቤት ሀገራት የሚጓዙ አብዛኞቹ ታንዛኒያውያን በበሽታው መያዛቸው የተረጋገጠ መምጣቱን ተከትሎ ነው ተብሏል ንብረትነቷ የናይጄሪያ የሆነ አነስተኛ የሰዎች ማመላለሻ አውሮፕላን ተከስክሶ 7 ወታደራዊ መኮንኖች ሞቱ የናይጄሪያ አቪዬሽን ሚኒስትር ዛሬ እንዳስታወቀው አውሮፕላኑ የተከሰከሰው አቡጃ አውሮፕላን ማረፊያ ለማረፍ በተቃረበበት ወቅት በገጠመው የሞተር ብልሽት ነው ተብሏል ዜናውን በዝርዝር ወላይታ ውስጥ የሚንቀሳቀሱ ሁለት የተቃዋሚ ፓርቲዎች በጋራ ለመታገል ያስችለናል ያሉትን የውህደት ግንባር መመስረታቸውን አስታወቁም የውህደት ግንባር የመሰረቱት ፓርቲዎች የወላይታ ብሔራዊ ንቅናቄ ወብንና ወላይታ ዲሞክራሲያዊ ግንባር ወህዴግ ናቸው ድርጅቶቹ ዛሬ በወላይታ ሶዶ ከተማ ባካሄዱት ጉባኤ ወላይታ ቱሳ ፌደራላዊ ግንባር ወይም ቱሳ የተሰኘ የጋራ ግንባር መመስረታቸውን ይፋ አድርገዋል የጋራ ግንባር መመስረት ያስፈልገው ድርጅቶቹ እስካሁን በተናጠል ሲያደርጉት የነበረውን ትግል በአንድ ጥላ ስር ለመምራት በማሰብ መሆኑን ነው የግንባሩ የህዝብ ግንኙነት ኃላፊ አቶ ታጁራ ላምቤቦ ለዶቼ ቬለ የገለጹት ሁለቱ ፓርቲዎች እንግዲህ በተናጠል ሲንቀሳቀሱ ከግብ ለማድረስ እጅግ በጣም አስቸጋሪ ነው አዳጋች ነው ስለዚህ ትግሉ ወደ አንድ ጥላ ስር መምጣት እንዳለበት እኛም እናምናለን የወላይታ ህዝብም ያምናል አብሮ መንቀሳቀስ አብሮ መስራት ስለዚህ ወጥቶ ግንባር ገጥሞ የህዝቡን መብት ለማስከበር በተናጠል ከመሄድ ሁለቱ ግንባር ፈጥሮ ህብረት ፈጥሮ ካልነው በስተቀር በተናጠል ታግሎ ስኬት መምጣት ስለማይቻል ጉባኤው አቶ አማኑኤል ሞግሶ በሊቀመንበርነት እንዲሁም አቶ ጎበዜ ጎአ በተቀዳሚ ምክትል ሊቀመንበርነት የቱሳ ግንባርን እንዲያገለግሉ መምረጡንም የህዝብ ግንኙነት ኃላፊው ጨምሮ መግለጻቸውን የሐዋሳ ወኪላችን ሸዋንግዛው ወጋየው ዘግቧል
ሶማሊያ ምርጫ በመዘግየቱ የተቀሰቀሰውን ህዝባዊ ተቃውሞ እንዲቀጣጠል የውጭ ኃይሎች እጅ አለበት ስትል ከሰሰች። በሀገሪቱ ሊደረግ ታስቦ የነበረው ምርጫ መዘግየቱን ተከትሎ ባለፈው አርብ ተቀስቅሶ በነበረው ህዝባዊ ተቃውሞ 5 ወታደሮችን ጨምሮ በአስራዎቹ የሚቆጠሩ ሰዎች መገደላቸው ተነግሯል። መካሄድ የነበረበት ምርጫ መዘግየቱ በፕሬዝዳንት መሐመድ አብዱላሂ መሐመድ ላይ ጫና እያሳደረባቸው እንደሆነ ነው የተዘገበው። ይህንኑ ተከትሎ ፕሬዝዳንቱ ከስልጣናቸው እንዲለቁ የሚጠይቁ ሶማሊያውያን አደባባይ መውጣት መጀመራቸውን የአሶሺየትድ ፕሬስ ዘገባ ያመለክታል። ነገር ግን በሶማሊያ ለሰው ህይወት መጥፋት ምክንያት የሆኑ ተቃውሞዎች እንዲቀሰቀሱ የውጭ ሀገራት እጅ አለበት ሲል የሶማሊያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ አስታውቋል። ሚኒስቴሩ እንዳለው እነዚህ ኃይሎች አመጽን የሚቀሰቅሱ የተሳሳቱና ኃላፊነት የጎደላቸው መግለጫዎችን ጭምር የሚያወጡ ናቸው ሲል ተችቷል። ነገር ግን መግለጫው በትክክል የትኛውን ሀገር እንደሆነ ስም ለይቶ ባይጠቅስም ለተባበሩት አረብ ኤሚሬቶች የተላለፈ ስለመሆኑ እርግጥ ነው ሲል ዘገባው አክሏል። የተባበሩት አረብ ኤሚሬቶች ትናንት ቅዳሜ ባወጣችው መግለጫ በሶማሊያ ዋና ከተማ ሞቃዲሾ ያለው ሁኔታ አሳሳቢ መሆኑንና መንግስት ከመጠን ያለፈ ኃይል እየተጠቀመ ነው ስትል ተችታ ነበር። የዛሬው የሶማሊያ መግለጫም ለዚሁ ምላሽ ሳይሆን እንዳልቀረ ተገምቷል። የታንዛኒያው ፕሬዝዳንት በኮሮና ወረርሽኝ ላይ ያላቸውን ቸልተኝነት ትተው ጠንከር ያለ እርምጃ እንዲወስዱ የዓለም የጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አድሃኖም ጠየቁ። ዶክተር ቴዎድሮስ ዛሬ ማሳሰቢያውን የሰጡት ወደ ጎረቤት ሀገራት የሚጓዙ አብዛኞቹ ታንዛኒያውያን በበሽታው መያዛቸው እየተረጋገጠ መምጣቱን ተከትሎ ነው ተብሏል። በዚህም ታንዛኒያውያን ራሳቸውንም ሆነ ሌሎች ህዝቦችን ከወረርሽኙ ለመጠበቅ ተህዋሲውን ለመከላከል የሚወሰዱ እርምጃዎችን ማጠናከር ይኖርባቸዋል ብለዋል። ዶክተር ቴዎድሮስ ባለፈው የጥር ወር ታንዛኒያ የተዋሲውን ስርጭት እየተከላከለች ክትባቱን ለመውሰድ መዘጋጀት እንደሚኖርባት አሳስበው ነበር። ነገር ግን የፈረንሳይ ዜና ምንጭ ዘገባ እንዳመለከተው ፕሬዝዳንት ጆን ማጉፉሊ በሽታውን በጸሎት ኃይል እየተከላከለ ነው በማለት ለመከላከያ እርምጃዎች መውሰድ ቸልተኝነት አሳይተዋል ተብለው ሲወቀሱ ነበር። ነገር ግን በሳምባ ምች በሽታ ምክንያት ከህዝቡም ሆነ ከመንግስት ባለስልጣናት የሚሞቱ ሰዎች ቁጥር እያሻቀበ መምጣቱ ተዘግቧል። ይህንኑ ተከትሎ ፕሬዝዳንት ማጉፉሊ ተዋሲው በሀገሪቱ ውስጥ እየተሰራጨ መሆኑን ለወራት ሲያጣጥሉ ከቆዩ በኋላ ባለፈው አርብ አምነው መቀበላቸው ዘገባው አመልክቷል። ይህ ዶቼ ቬለ ነው። ንብረትነቷ የናይጄሪያ የሆነች አነስተኛ የሰዎች ማመላለሻ አውሮፕላን ተከስክሳ 7 ወታደራዊ መኮንኖች ሞቱ። የናይጄሪያ አቪዬሽን ሚኒስቴር ዛሬ እንዳስታወቀው አውሮፕላኗ የተከሰከሰችው አቡጃ አውሮፕላን ማረፊያ ለማረፍ በተቃረበችበት ወቅት በገጠማት የሞተር ብልሽት ነው ተብሏል። አውሮፕላኑ የሞተር ብልሽቷ የገጠማት ከአቡጃ በሰሜን ምዕራብ 110 ኪሎ ሜትር ርቀት ላይ በምትገኘው የሚና ከተማ አቅራቢያ እንደነበር የፈረንሳይ ዜና ምንጭ ዘግቧል። ለአውሮፕላኗ መከስከስ እስካሁን በምክንያትነት የተጠቀሰ ነገር ባይኖርም አብራሪው የሞተር ብልሽት አጋጥሞ እንደነበር መናገሩን የናይጄሪያ አየር ኃይል ቃል አቀባይ ተናግረዋል። በአውሮፕላኗ ተሳፍሮ የነበሩ 7ቱም ሰዎች በአደጋው ህይወታቸውን ማጣታቸው ሲነገር የአደጋው መንስኤ መጣራት መጀመሩ በዘገባው ተጠቅሷል። ኒጀሪያውያን በታሪካቸው ለመጀመሪያ ጊዜ ሰላማዊ የስልጣን ሽግግር ማድረግ የሚያስችላቸውና በሁለቱ የከባድ ሚዛን መካከል ለሚደረገው ፕሬዝዳንታዊ ምርጫ ዛሬ ድምጻቸውን ሲሰጡ ውሏል። የተሰናባቹን ፕሬዝዳንት ገዢው ሶሻል ዲሞክራት ፓርቲን ተክተው በሚወዳደሩት መሐመድ ባዙምና በመፈንቅለ መንግስት ስልጣናቸውን ተነጥቆ የነበሩት መሐማኔ ኡስማኔ መካከል የሚደረገው ውድድሩ አሸናፊውን ከወዲሁ መገመት አስቸጋሪ እንደሚያደርገው አስቀድሞ ተገምቷል። ተሰናባቹ ፕሬዝዳንት መሐመዱ ኢሱፉ ከሁለት የስልጣን ዘመን በኋላ ስልጣናቸውን ለማስረከብ መወሰናቸው ብርቱ ሙገሳ አትርፎላቸዋል። በኒያሜ ድምጽ ለመስጠት በተገኙበት ንግግር ያደረጉት ኢሱፉ በታሪካችን በዲሞክራሲያዊ መንገድ ተመርጬ በዲሞክራሲያዊ መንገድና በፈቃደኝነት ስልጣን ለማስረከብ በመዘጋጀቴ ኩራት ይሰማኛል ብለዋል። ኒጀር አጠቃላይ ካላት 22 ሚሊዮን ህዝቧ ድምጽ ለመስጠት የተመዘገቡት 7.4 ሚሊዮን ሰዎች ብቻ መሆናቸውን የፈረንሳይ ዜና ምንጭ ዘገባ ያመለክታል። የተቀሩት እድሜያቸው ለመምረጥ ያልደረሰ መሆኑም ተመልክቷል። በመላ ሀገሪቱ ሲካሄድ በዋለው የድምጽ አሰጣጥ ስነ ስርዓት በሰላማዊ መንገድ እንዲጠናቀቅ በሺዎች የሚቆጠሩ ፖሊሶች መሰማራታቸውም ተነግሯል። ይህ ዶቼ ቬለ ነው።
አድማጮች ዜናውን ለማብቃት ርዕሶቹን በድጋሚ ላስደምጣችሁ። ወላይታ ውስጥ የሚንቀሳቀሱ ሁለት የተቃዋሚ ፓርቲዎች በጋራ ለመታገል ያስችለናል ያሉትን የውህደት ግንባር መመስረታቸውን አስታወቁ። የውህደት ግንባር የመሰረቱት ፓርቲዎች የወላይታ ብሔራዊ ንቅናቄ በምህጻሩ ወብንና ወላይታ ዲሞክራሲያዊ ግንባር ወህዴግ ናቸው። ሶማሊያ ምርጫ በመዘግየቱ የተቀሰቀሰውን ህዝባዊ ተቃውሞ እንዲቀጣጠል የውጭ ኃይሎች እጅ አለበት ስትል ከሰሰች። በሀገሪቱ ሊደረግ ታስቦ የነበረው ምርጫ መዘግየቱን ተከትሎ ባለፈው አርብ ተቀስቅሶ በነበረው ህዝባዊ ተቃውሞ 5 ወታደሮችን ጨምሮ በአስራዎቹ የሚቆጠሩ ሰዎች መገደላቸው ተነግሯል። የታንዛኒያው ፕሬዝዳንት በኮሮና ወረርሽኝ ላይ ያላቸውን ቸልተኝነት ትተው ጠንከር ያለ እርምጃ እንዲወስዱ የዓለም የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ጠየቁ። ዶክተር ቴድሮስ ዛሬ ማሳሰቢያውን የሰጡት ወደ ጎረቤት ሀገራት የሚጓዙ አብዛኞቹ ታንዛኒያውያን በበሽታው መያዛቸው እየተረጋገጠ መምጣቱን ተከትሎ ነው። ንብረትነቷ የናይጄሪያ የሆነ አነስተኛ የሰዎች ማመላለሻ አውሮፕላን ተከስክሳ 7 ወታደራዊ መኮንኖች ሞቱ። የናይጄሪያ አቪዬሽን ሚኒስቴር ዛሬ እንዳስታወቀው አውሮፕላኗ የተከሰከሰችው አቡጃ አውሮፕላን ማረፊያ ለማረፍ በተቃረበችበት ወቅት በገጠማት የሞተር ብልሽት ነው ተብሏል። ኒጀራውያን በታሪካቸው ለመጀመሪያ ጊዜ ሰላማዊ ስልጣን ሽግግር ማድረግ የሚያስችላቸውና በሁለቱ የከባድ ሚዛን ተወዳዳሪዎች መካከል ለሚደረገው ፕሬዝዳንታዊ ምርጫ ዛሬ ድምጻቸውን ሲሰጡ ውለዋል። የተሰናባቹን ፕሬዝዳንት ገዢው ሶሻል ዲሞክራት ፓርቲን ተክተው በሚወዳደሩት መሐመድ ባዙምና በመፈንቅለ መንግስት ስልጣናቸውን ተነጥቀው የነበሩት መሐማኔ ኡስማኔ መካከል የሚደረገው ውድድሩ አሸናፊውን ከወዲሁ መገመት አስቸጋሪ እንደሚያደርገው አስቀድሞ ተገምቷል። ዜናው በዚሁ አበቃ። ለዜናው ታምራት ዲንሳን አመሰግናለሁ። ታምራትን በኋላ በመዝናኛ ዝግጅት መልሳችሁ ታገኙታላችሁ። አሁን በቀጥታ ወደ እንወያይ ክፍለ ጊዜያችን ነው የምናልፈው። በኢትዮጵያ ባለፈው ዓመት የኮሮና ተዋሲ ወረርሽኝ ያደናቀፈውን ምርጫ ዘንድሮ ለማካሄድ 3 ወራት ገደማ ቀርተውታል። ለዚህም ገዢው ፓርቲ ብልጽግናን ጨምሮ በምርጫው የሚሳተፉ ፓርቲዎች ለምርጫው ዝግጅትና ቅስቀሳዎችን ማካሄድ ጀምረዋል። በሌላ በኩል አንዳንድ ፓርቲዎች እጩዎቻችንና አባሎቻችን ታስረዋል። በተለያዩ አካባቢዎች ያሉ ጽፈት ቤቶቻችን ተዘግተዋል። በዚህም በምርጫው እንዳንሳተፍ እየተገፋን ነው ይላሉ። ምርጫ መካሄዱ በህዝብ የተመረጠ መንግስት ሙሉ ኃላፊነትን ተረክቦ እንዲንቀሳቀስና ሀገር የሚበልጥ እንዲረጋጋ ይበጃል የሚሉ እንዳሉ ሁሉ በተለያዩ አካባቢዎች ጥቃት፣ መፈናቀል እንዲሁም የጎረቤት ሀገር የድንበር ውዝግብ ያለ የጸጥታ ሁኔታ መፍትሄ ሳይበጅለት እንዴት ይሆናል የሚሉም አሉ። የዛሬው የ2013 ዓመተ ምህረትን የምርጫ ዝግጅት አስመልክቶ የተካሄደው የዶቼቬለ ውይይት ከወትሮ ለየት ይላል። ከሁለት ተፎካካሪ ፓርቲዎች ጋር የተካሄደ ውይይት ይቀድምና ከብልጽግና ፓርቲ ጋር የተካሄደውን ቃለ ምልልስ ያስከትላል። ውይይቱን ሸዋዬ ለገሰ አዘጋጅተዋለች። መልካም ቆይታ። እንወያይ። ጤና ይስጥልኝ አድማጮች። በየ5 ዓመቱ ኢትዮጵያ የምታካሄደው ምርጫ ባለፈው ዓመት ኮቪድ-19 እንቅፋት ሆኖ በመገፋቱ በያዝነው ዓመት ግንቦት ወር ሊካሄድ ቀን ተቆጥቶለታል። በዚህ ባሳለፍነው ሰኞ የካቲት 8 ቀን ማለት ነው በምርጫው የሚሳተፉ ፓርቲዎች የምርጫ ቅስቀሳቸውን ባንድ ወገን እያካሄዱ እጩ የማስመዝገቡንም እንዲያከናውኑ በብሔራዊ ምርጫ ቦርድ በወጣው ይፋዊ መርሃ ግብር መሰረት እንቅስቃሴዎች ተጀምረዋል። ፓርቲዎች መሬት ላይ ስለሚያከናውኑት በመገናኛ ብዙሃን እየቀረቡ የሚከራከሩበት መድረክም በቅርቡ እንደሚጀመር ይጠበቃል። በምርጫ ዝግጅቱ ሂደትም አንዳንድ ፓርቲዎች ቀጥታ ህዝቡን ወደ ማነቃነቅና ደጋፊ ወደ ማሰባሰብ ሲገቡ በአንጻሩ ለዝግጅቱ የሚያነሳሳቸው አመቺ ሁኔታ አለመኖሩን የሚናገሩም አሉ። የዕለቱ ውይይታችን በዘንድሮ የምርጫ ዝግጅት ላይ ያተኩራል። እንግዶች ጋብዘናል። ተወያዮች ራሳቸውን እንዲያስተዋውቁ እድል ልስጥ። አቶ ሙላቱ ሶስቲ ይጀምሩ። ሙላቱ ገመቹ ነኝ ከኦፌኮ። ኃላፊነቱን አብረው ይጨምሩልኝ። ምክትል ሊቀመንበር ነኝ። አመሰግናለሁ። ዘላለም ወርቅ አገኘው ባላለው የኢዜማ ህዝብ ግንኙነት የኮሙኒኬሽን ክፍል ኃላፊ። ለውይይቱ ፈቃደኞች በመሆናችሁ ሁለታችሁም በቅድሚያ እናመሰግናለን። በዚህ አጋጣሚ የብልጽግና ፓርቲን ለውይይቱ ጋብዘን እንደነበር መግለጽ እንወዳለን። ሆኖም የምርጫ ቦርድ የፓርቲዎች የክርክር መድረክ የሚጀመርበት ቀንን ካሳወቀ በኋላ ነው ወደ ክርክር የምንገባው በሚል በሚነሱ ነጥቦች ላይ ቃለ መጠይቅ አካሂደናል፣ ለብቻ ማለት ነው። እስኪ ለመነሻ የሚሆን ጥያቄ ወደ እናንተ፣ የምርጫ ዝግጅቱ ምን ይመስላል? አቶ ዘላለም
በኢዜማ በኩል ያለውን እስቲ ንገሩን። እንግዲህ እኛ የምርጫ ዝግጅታችንን በጣም አስቀድመን ኮቪድ ከመምጣቱ በፊት ነበር የጀመርነው። ግን የኮቪድ-19 መከሰትና የምርጫው መራዘም መሀል ላይ ትንሽ እንቅስቃሴያችንን ገታ አድርጎት ነበር። ለምርጫ ዝግጅት መሰረታዊ ነገር ብለን ያሰብነው ምርጫውና ዘመቻውን የሚሸከም ስትራክቸር ፓርቲው ገንብቷል አልገነባም የሚለውን የማረጋገጥና ሰፊ ስልጠናዎችን የመስጠት ነበረ። እንደምታውቁት እኛ ወደ 435 አካባቢ ምርጫ ወረዳዎች ላይ ስትራክቸር ያለው ፓርቲ ነው ኢዜማና በየቦታው ያለው ስትራክቸር ዘመቻውን ይቋቋማል ላይቋቋምም የሚለውን ያረጋገጠን ስልጠና እየሰጠን ነበር የቆየነው። ከዛ እንግዲህ የምርጫ ስኬጁል ከወጣ በኋላና እንቅስቃሴዎች ሲጀመሩ በብሔራዊ ደረጃ በክልል ደረጃና በወረዳ ደረጃ የምርጫ ዘመቻ ቡድኖችን በማዋቀር ዝግጅት ስናደርግ ቆይተናል። በሁለተኛ ደረጃ የዚህ ምርጫ ፋይዳው ምንድነው ለዚህ ሀገር ምንድነው ስምንጠብቀው በሚል ከፍተኛ ውይይት የተደረገበትን ሐሳቦች ይዘን ከየወረዳው አባላቶቻችን ጋር መግባባቶች ላይ ደርሰናል። ሌላው ይሄ ምርጫ ምን ሲሆን ነው ፍትሃዊ ነው የምንቀበለው ዲሞክራሲያዊ ስርዓት ግንባታ አስተዋጽኦ ያደርጋል ሰርቶችን አውጥተን እንደዚሁ ከአባላቶቻችን ስንወያይ የቆየነው። ዋናው የኛ ደግሞ ሌላ የምርጫ ዝግጅት የነበረው ወጪዎችን ማዘጋጀት ላይ ነበረ። በኢትዮጵያ ታሪክ ለመጀመሪያ ጊዜ ደረጃ ፕሪሚየም እርስ በርስ የሚደረግ ፉክክር በማዘጋጀት ሁሉም ወረዳዎች ላይ በጉባኤያቸው ላይ አመልካቾች አመልክተው ፉክክር አድርገው እጩዎችን መርጠን አዘጋጀንበት ሁኔታ ነው ያለው። አቶ ሙላቱ ኦፌኮስ ምን እያደረገ ነው? እኛ በእኛ በኩል የሚደረገው የብሔራዊ ምርጫ ከ2010 ጀምሮ እስካሁን ድረስ ዝግጅት ስናደርግ ቆይተናል። ህዝባችንም በዚህ በምርጫ የመጀመሪያ ጊዜያችንን እንዳልሆነና የሚያውቀን ስለምናውቅ ህዝባችን በሚገባ ይረዳናል፣ ዝግጅታችንን ያውቃል። በሌላ በኩል እኛ እንግዲህ ኦልሬዲ ተዘጋጅተን መንግስት ምህዳሩን ያሰፋል በሚገባ እንሳተፋለን ብለን እጩዎቻችንን አዘጋጅተን በየዞኑ በየወረዳው በያሉበት ቦታ ዝግጅት አድርገን አባሎቻችን የታወቁ ስለሆኑ ጽሕፈት ቤቶቻችንን በመዝጋት ንብረቶቻችን ሁሉ ተዘርፈዋል፣ አባሎቻችን ታስረዋል። አስቸጋሪ በሆነ ሁኔታ ላይ ነው የምንገኘው። ምዝገባውንም ለማከናወን ሳንወድ በግድ በመንግስት ጫና እየተገፋን ስለሆነ በዚህ በኩል አሁን ካለፈው የካቲት 8 ጀምሮ ይህንን ምዝገባ ለማከናወን አልቻልንም። አባሎቻችን ከላይ ከስራ አስፈጻሚ ኮሚቴ ጀምሮ እስከ ታች ደረጃ ድረስ በሙሉ በስር ላይ ነው ያሉት። ለምርጫ ያዘጋጀናቸው ሰዎች በሙሉ ታስረዋል። ደጋፊዎቻችን አባሎቻችን በሙሉ እዚህ ችግር ላይ ናለን። ወደ 10,000 የሚደርስ ኦሮሞ በኦነግ ሸኔነት ታስሮ የሚገኝበትና በየአካባቢው በሙሉ በኮማንድ ፖስት ታስሮ ባለበት ወታደራዊ አገዛዝ ነው ማለት ይቻላል። በዚህ አይነት ሁኔታ ላይ ናለን። መልካም። ኢዜማ ሌሎች ፓርቲዎችን በውስጡ አካቶ አዲስ ፓርቲ ሆኖ ከመመስረቱ በፊት ቀደም ብለው በኢትዮጵያ በተካሄዱ ምርጫዎች የተሳተፉ ወገኖችን በመያዙ እንግዳ የሚባል አይደለም። ኦፌኮም እንዲሁ ነው። ካለፉት 3 አመታት ወዲህ ፓርቲዎች በአንጻራዊ ነጻነት መንቀሳቀስ መጀመራቸው ይታያልና የዘንድሮ ምርጫ ካለፉት አመታት ምርጫዎች የተለየ ይሆናል ብላችሁ ትገምታላችሁ ወይ? በበኩላችሁስ የተሻለ እንዲሆን በምን ትራዳላችሁ? አቶ ሙላቱ ወደርሶ ልመለስ። በእኛ በፓርቲያችን ይሄ የዘንድሮ ምርጫ ለየት ያለ ሁለት ጎራ የሚታይበት ይሄ ህብረ ብሔራዊ ፌዴራሊዝም ይቀጥላል አይቀጥልም ወሳኝ የሚሆንበት፣ ሌላው ደግሞ ከዚህ የተለየ ሁናቴ የሚከተሉ ፓርቲዎች ሐሳባቸውን ለህዝብ አቅርቦ ህዝብ የተሻለውን የሚወስድበትና በዚህ ላይ ውሳኔ የሚሰጥበት ይሆናል ብለን ስለምናስብ በዚህም የተነሳ በዚህ አመት የሚደረገው ምርጫ አንድ ዘላቂ ሰላም የሚያመጣ፣ ሁለት ልማትና ብልጽግናን የሚያመጣ፣ ሶስተኛ ህዝቦች ራሳቸውን በራሳቸው የሚያስተዳድሩበት ሁናቴ የሚፈጥር ይሆናል ብለን አስበን ነበር። ነገር ግን ይሄ ሁናቴ መንገዱም ሁሉም የዲሞክራሲ ጥበት በመኖሩ ይሄ ግምት መንገድ ላይ የቀረና የጨነገፈ ይመስለናል። እና እናንተ በዚህ የምትሳተፉ ይመስላችኋል ወይንስ ግፊት እየተደረገብን ነው ስላሉ እሷ ላይ ትንሽ መልስ ይስጡኝና ወደ አቶ ዘላለም ልለፍ። ዛሬ ያሳያችሁ ጽሕፈት ቤቶቻችን ተዘግቶ አባሎቻችን ታስሮ አሁን የታሰሩት ቦታ እንኳን በምትክ መልብለን ለማቅረብ አባልን ለመሰብሰብ አስቸጋሪ በሆነበት ጽሕፈት ቤት በተዘጋበት ምንም መስራት በማይቻልበት ሁናቴ
በምርጫ መካፈል ማለት እንዴት ይቻላል? ይሄ ምርጫ ለመካፈል ጉልበት ይፈልጋል። በጉልበት እስከ ተከለከልን ድረስ ይሄንን ገፍቶ ለመሄድ ኃይል ይፈልጋል። ኃይል ደግሞ ለዚህ አልተፈጠርንም። እኛ በስምምነት በመነጋገር በመወያየት ሰላማዊ በሆነ ሁኔታ ለመሄድ ነው። አፈጣጠራችንም ቀደም ሲልም ፓርቲያችንም የተመሰረተው ለዚህ አይነት ነው። ይሄ ሁናቴ ሊሆን አልቻለም። እየፈለግን በመንግስት ጫና ከዚህ ከውድድር ኦልሬዲ እየተገፋን ነው እና አስቸጋሪ ነው እያልኩ ነው። አቶ ዘላለም ፓርቲያችሁ ኢዜማ የዘንድሮ ምርጫ ካለፉት አመታት ምርጫዎች የተለየ ይሆናል ብሎ ይጠብቃል? በበኩሉስ የተለየ እንዲሆን ምን አስተዋጽኦ ያደርጋል? የተለየ ይሆናል ብለን ተስፋ አድርገን የነበረውና አሁንም ተስፋ አድርገን እየተንቀሳቀስን ያለነው በዋናነት የህዝብ ፍላጎት የሚሰማበት ምርጫ ይሆናል። ከዛም በተጨማሪ በክልል ደረጃም ይሁን በሀገር ደረጃ የተደራጁት ፓርቲዎች ዝም ብሎ በአየር ላይ የህዝብ ወኪል ነኝ ከማለት ይልቅ በትክክልም ድጋፋቸውን የሚያውቁበት የምርጫ ስርዓት ይኖራል። ምን ያህል ደጋፊ ያላቸው ምን ያህል መራጭ ያላቸው የሚለው የምናይበት ጥሩ አጋጣሚ ይሆናል ብለን ተስፋ አድርገን ነው እየተንቀሳቀስን ያለነው። ይሄ እንግዲህ እንዲሆን አስተዋጽኦ ምን አድርጋቸዋል ብለሽ ላልሽኝ ዋናነት እንዳልኩሽ ቅድም በስነ ምግባር መመሪያ አውጥተን ፍጹም ሲቪክ የሆነና ሰላማዊ የሆነ እንቅስቃሴ አባሎቻችን እንዲያደርጉ ስልጠና ሰጥተናል። ከዛ ውጪ ደግሞ የምናራምደው የፖለቲካ ባህል እንዲቀየር ይሄ ከአንታጎኒዝምና ብሎ ጥቃት ከመቀባባትና ከጥላቻ ፖለቲካ ወጥተን ፖሊሲዎችን ዴቨሎፕ ማድረግ ፖሊሲዎችን በማስተዋወቅና በትክክልም የዜጎችን ህይወት የሚለውጥ የፖሊሲ አማራጮችን የማቅረብና በዛ ላይ የሚደረግ ክርክር ፖለቲካ እንዲመጣ የራሳችንን ጥረት አድርገን ዝግጅት ጀምረናል። እንግዲህ አንዱ ኮንትሪቢዩሽናችን ፍጹም ሰላማዊ እንቅስቃሴ ለማድረግ ጥረት በማድረግና እዛ ላይ በመሳተፍ ነው እንግዲህ አንዱ አስተዋጽኦ እናደርጋለን ብለን የምንጠብቀው። ቀደም እንዳልኩሽ ደግሞ በዚህ የስነ ምግባር ደንቡን በደንብ በማሰልጠን አባላቶቻችን ምንም አይነት ግጭትና ሌላ ነገር ውስጥ እንዳይገቡ ለማድረግ ጥረት እያደረግን ነው። በዚህ መልኩ ነው እየተንቀሳቀስን ያለነው። እንግዲህ ተቃዋሚ ፓርቲዎች በዚህ በቂ ዝግጅት ያደረጉ አይመስልም የሚሉ ወገኖች አሉ። በሌላ በኩል ብዙውን ጊዜያቸውን ራሳቸውን ወደ ህብረተሰቡ በማቅረብ አላማቸውን ከማስረዳትና ከማሳወቅ ይልቅ የገዢውን ፓርቲ ዳና ወይም ዱካ እየተከተሉ በዛ ያዘነብላሉ። በዚህም መራጩን ህዝብ አማራጭ እንዳይኖረው አርገውታል ሲሉም ስጋታቸውን ይገልጻሉ። ከሚታየው የፖለቲካ ጸጉር ስንጠቃም በለው ወይም አላስፈላጊ ውዝግብ ወጥቶ ተጨባጭ የኑሮ ለውጥ ለህዝቡ የሚያመጡ ፖሊሲዎችን በማስተዋወቅ በኩል ምን ያህል ሰርተናል ብላችሁ ታምናላችሁ? እንደ ኢዜማ እስቲ አቶ ዘላለም ይሄን ሐሳብ ባጭሩ ይግለጹልኝ። ቀደም እንደነገርኩሽ ነው በዋናነት አንዱ የቀየርነው ነገር ይሄንን ነው። እኛ አንዱ ድርጅቱን ህዝባዊ ለማድረግ ኦልሞስት ካሉት 547 ምርጫ ወረዳዎች ውስጥ 405 ላይ 15 ስራ አስፈጻሚ ያላቸው ጉባኤዎች በማዋቀር ድርጅቱን ወደ ህዝብ ለማቅረብ ጥረት አድርገናል። እንግዲህ በተለያየ ጊዜ ዶቼቬንም ዘግቦታል። እኛ ያዘጋጀናቸው መድረኮች እስካሁን 4 ጊዜ የፖሊሲ ወርክሾፖች በባለሙያዎች አዘጋጅተናል። ይሄ ብቸኛው ፓርቲ ነው ኢዜማ እንደዚህ ይሄ ነገሩን ወደ ሐሳብና ወደ ፖሊሲ በማምጣት ባለሙያዎችን በመጋበዝ ፖሊሲዎቹ ላይ ትችት በመስጠት በትክክል የህዝብን ህይወት ሊቀይሩ የሚችሉ የፖሊሲ አማራጮችን ይዞ ለመቅረብ ከዛ ባልተናነሰ ደግሞ ይሄ ምርጫ ዝም ብሎ በቃላት ስንጠቃና በዚህ እርስ በርስ በመወራረፍ ወይም ደግሞ አንዱ አንዱን ስም በማጥፋት ሳይሆን የዜጎችን ህይወት በሚቀይሩ የፖሊሲ አማራጮች ላይ እንከራከር ብሎ ተዘጋጅቶ ያለ ፓርቲ ኢዜማ። ምን ያህል ህዝባዊ ሆናቸዋል? ምን ያህል ህዝብ ውስጥ ገብታቸዋል ላልሽው አንዱ አሁን እንግዲህ በዚህ በምርጫ ዘመቻ ወቅት የምናደርገው ይሄ ነው። እንደምታውቂው የኛ ሀገር ላይ በጣም የስሜት ፖለቲካ ነበር የነበረው። የስሜት ፖለቲካን የማያራምዱ ኃይሎች እንደ ተቃዋሚ አይቆጠሩም። እኛም ደርሶብን ነበር ብዙ ስም ማጥፋቶች። አሁን ግን በትክክል በዚህ 100 ቀናት ውስጥ ከዚህ በኋላ በሚኖሩት የትምህርት ፖሊሲያችን ምን ይመስላል? የጤና ፖሊሲያችን ምን ይመስላል? ወጣቶችን ስራ ለማስያዝ የቀረጽነው ፖሊሲ ምን ይመስላል? የሀገርን ኢኮኖሚ ለመቀየር የቀረጽነው ፖሊሲ ምን ይመስላል ብለን በዝርዝር ከህዝቡ ጋር ኢንጌጅ የምናደርግበትና ፖሊሲዎቻችንን የምናስተዋውቅበት እድል ተከፍቶልናል። ይሄን ስንል በየቦታው በመናደርገው እንቅስቃሴ ምንም እንከን ግን አልገጠመንም ማለት አይደለም። አንድ ሳምንት አይሆነውም ገና 3 ቀኑ ነው ደብረ ዘይት ላይ አባላችን ከተገደለ። ግን እንደዚህ አይነት ነገሮች እየደረሱብን ነው። ይሄኛው መንገድ አይደለም። ይሄ ጠባጫሪ ሁኔታ ውስጥ ተስፋ መቁረጥ ሁኔታ ውስጥ የሚከትሉን መንገድ አንከተልም ብለን ፖሊሲዎቻችንን ወደ ማስተዋወቅ ቅስቀሳዎቻችንን ወደ ማድረግ ነው ይሄ የሚያሳየው በፍጹም ለግብግብ ፖለቲካና ስም ለመቀፋፋት ፖለቲካ ኢዜማ እንዳልተዘጋጀ። እኛ ይሄን የዚህን ሀገር ፖለቲካ ባህል ለመቀየር ቆርጠን ተነስተናል። ይሄ ነው የኛ ሐሳብ። መልካም አቶ ሙላት የእናንተ ፓርቲ ህብረ ብሔራዊም ባይሆን ለኦሮሞ ህዝብ አማራጭ ህይወቱን የሚለውጡ ፖሊሲዎችን በማስተዋወቅ በኩል ምን ያህል ሰርቷል ፓርቲያችሁ? እንደነገርኩሽ ቅድም ከኦሮሞ ህዝብ ቢገባ ነው የምንተዋወቀው።
የኛን ዓላማ ምን እንደሆነ የገባው ህዝብ ነው እና ስለዚህ ፖሊሲያችን ከእንግዲህ ወዲህ እኛ ምን የነበረው ምርጫ የፖለቲካ ገበያ ነው። ፖለቲካ ገበያው ላይ ሁሉም ፕሮግራሙንና የፖሊሲ አማራጮችን ይዞ ይቀርባል። የዛን ጊዜ ህዝባችን ስለሚያውቅ የኛ የራሳችንን ፖሊሲ አዲስ አድርገን የምናቀርብ ነገር ብቻም ሳይሆን የምናስታውሰው ይሆናል። ከዚህ አሁን ካለው ከገዢው ፓርቲ የተለየ ፖሊሲ አለን። ለህዝባችን የሚሆን ፖሊሲ ነድፈናል። ከዚህ በፊትም ስንታገል የቆየነው ጉዳይ ነው እና እንግዲህ ለህዝብ አቅርቦ ውይይት ለማካሄድ እንደ ዜማ አልታደልንም። ጥሩ እድል አልገጠመንም። እኛ በየቦታው እንግዲህ ዲሞክራሲው በጣም ሰፍቶ ለነሱ እድል ተሰጥቶ እኛም ይህንን ተቋዳሽ ልንሆን አልቻልንም። ህዝባችንን ለመሰብሰብና ፖሊሲ ትውውቅ ለማድረግ ለዚህ እድል አልታደልንም እኛ። ምክንያቱም ህዝብ መሰብሰብ በማይቻልበት ጽህፈት ቤት ከፍቶ እነሱ 435 መፈታቸው እኔ እንግዲህ ጥሩ እድል አግኝተዋል ከምንል በስተቀር ሌላ የምንቀናቀነው ጉዳይ አይደለም። በጣም የሚያሳዝንና በአገሪቷ ውስጥ አሁን ያለው ደም የሚፈስበት ነጻነት የጠፋበት ብዙ ችግር ያለበት ሁናቴ ነው። በዚህ በሚዲያ ሁልጊዜ በተለይ ሌሎች ሚዲያዎች ላይ ለህዝባችን ስንገልጽ የነበረው ነው። ከፍተኛ ችግር ነው ያለው። የዲሞክራሲ ምህዳር ጠቦ የምርጫው አሁን አስፈጻሚዎቹ ምን እንደሆኑ የማይታወቅበት ደረጃ ላይ ናለን እኛ። አቶ ዘላለም በዚህ ላይ ምን ይላሉ እርሶ? በዋናነት አንድ መጋራቸው ሐሳብ ኦሮሚያ ላይ የኛም መዋቅር ከፍተኛ ቻሌንጅ ገጥሞታል። አሁን አንዱ እነሱ ኦሮሚያ ላይ ብቻ ኦፕሬት የሚያደርጉ ፓርቲ በመሆናቸው ሙሉ ስትራክቸራቸው መንቀሳቀስ ተገድቦ ሊሆን ይችላል። ከአዲስ አበባ 40 ኪሎ ሜትር ደብረ ዘይት ላይ የኛም አባል በአደባባይ በጥይት ተመቶ ነው የተገደለው። ኦሮሚያ ላይ መንቀሳቀስ ሌሎች አማራጮች ለኦሮሞ ህዝብ እንዳይቀርቡለት የሚደረግ ጥረት እንዳለ እኛም የምንመለከተው ነገር አለ። ነገር ግን ፍጹም ደግሞ አሁን እኛ አዲስ አበባ ላይ ኦፕሬት እያደረግን ነው። አማራ ክልል ላይ በሰላም ኦፕሬት እያደረግን ነው። ትግራይ ክልል ላይ እንደምታውቂው ምርጫ የለም። ደቡብ ክልል ላይ በሰላም ኦፕሬት እያደረግን ነው። ከኮንሶ የተወሰነ የተፈናቀለ ቦታ አለ። እሱንም እጩዎች አትሊስት አስመርጠን እያልን ያለ ነው። ግን ኦሮሚያ ላይ በተለየ ሁኔታ እኔ ገዢው ፓርቲ ሌላ አማራጭ ለህዝብ እንዳይቀርብ አፈናዎች አሉ። እኛ ብዙ ጊዜ በተደጋጋሚ ስብሰባዎች ተከልክለናል። ቢሮን እንዳንከፍት ተደርገናል። ምስራቅ ሸዋ ላይ አሁን አዳማ ላይ ጭራሽ ሊቀመንበሩን ጨምሮ መገደል ደረጃ የደረሰበት ሁኔታ ያለውና አጋራቸዋለሁ ሐሳባቸውን። የተወሰነ የማያንቀሳቅስ ሁኔታ እንዳለ በተለይ ኦሮሚያ ክልል ላይ ግን ይሄ ተስፋ የምንቆርጥበት አይደለም። እኛ አሁን አንዱ የያዝነው ነገር እየሞትንም ቢሆን እዚህ ሀገር ላይ ዲሞክራሲያዊ ስርዓት ከመገንባት ውጪ አማራጭ የለም ብለን የትኛውንም አይነት አፈና ለመታገል ዝግጁ ነን። አሁን እኛ ኦሮሚያ ላይ እንደዚህ ሆነን ብለን አባላችን ተገደለ ብለን ደብረ ዘይት ከመወዳደር ደብረ ዘይት ቢሮ ከመክፈትና ህዝብ ጠርተን ከማወያየት ወደ ኋላ ይሄን ደግሞ በተግባር እናሳያለን። ዲሞክራሲያዊ ስርዓት እስኪገነባ ሰዓት ድረስ ትግላችን የሚቀጥል ነው የሚሆነው። ይሄን ነው ማለት እንፈልግ። እንግዲህ የጸጥታን ጉዳይ የሚያስነሳ ነጥብ ላይ ደረስን ይመስለኛል። የተለያዩ አካባቢዎች የጸጥታ ችግር አለ፣ ግጭቶች አሉ፣ የዜጎች መፈናቀል አለ። እንደገና የፖለቲካው ዝግቡ አለ። በዚህ መሃል እንደገና የሱዳን የድንበር ንትርክ አለ። እንግዲህ ህዝቡ የወትሮ እንቅስቃሴው የተረጋጋ አይመስልም። በዚህ መሃል የሚደረገው ምርጫ ህዝቡን ምን ያህል ያሳትፋል ትላላችሁ? እናንተስ በየአካባቢው ተንቀሳቅሳችሁ ደጋፊ ለመቀስቀስ ምን ያህል ነጻነት ይሰማችኋል? አቶ ዘላለም እርሶ ነው። እሺ ምንድነው በዋናነት ምርጫ በማጣት ነው። እኛም በእርግጥ እንዳልሽው በጣም የተረጋጋ ሁኔታ ቢሆንና ሀሳብን እንደልብ የሚሸጥበት ይሄ በተለይ ግጭቶችና መፈናቀሎች በሌሉበት ምርጫ ማካሄድ የሚመረጠው ነገር ግን እዚህ ሀገር ላይ ደግሞ ያለው መንግስት በህግ የስልጣን ጊዜው የሚያበቃበት ጊዜ መኖር አለበትና ዝም ብለን በተለያየ ምክንያት እየፈጠረን ለመንግስት ስልጣን እያራዘንን መሄድ የለብንም። ያ በራሱ አለመረጋጋትን ይፈጥራል ብለን ነው የምናምነው። አንዱ ህጋዊ ቅቡልነት ያለው በህዝብ የተመረጠ መንግስት መኖር ለሀገራዊ መረጋጋቱ ኮንትሪቢዩት ያደርጋል ብለን ምናምነውና ለዛ ነው ምርጫውን መደረግ አለበት። እዚህ ምርጫ ውስጥ ባለንበት ሁኔታ ውስጥ ሆነን ምርጫ አድርገን የተረጋጋ መንግስታዊ ስርዓት እዚህ ሀገር ላይ መገንባት አለበት የምንለው አንዱ ይሄ ነው። ኢትዮጵያ እንደ ሀገር ተረጋግታ እንድትቀጥልና በተለይ በብሔራዊ ጥቅሟ በዚህ እንዳልሽው ከሱዳን ከግብጽ የሚመጡትን ጫናዎች ለመቋቋም በህዝብ የተመረጠ መንግስት ፕሮሰሱ እንዳልኩሽ በጣም ፐርፌክት በጣም ዲሞክራቲክ ላይሆን ይችላል። እንደምንጠብቀው ዓለም አቀፍ ስታንዳርድን የጠበቀ ላይሆን ይችላል። ግን አትሊስት በህዝብ የተመረጠ መንግስት ሊኖር ይገባል እዚህ ሀገር ላይ። እነዚህ ችግሮችን ለመቅረፍ አንዱ መንገድ በህዝብ የተመረጠ መንግስት መኖር ነው ብለን ስለምናምን ነው ምርጫውን እየገፋን ያለነው እና ምርጫው መደረግ አለበት መቀጠል አለበት እንላለን። አቶ ሙላቱ እንግዲህ የእናንተ ፓርቲ የሚንቀሳቀስበት ኦሮሚያ ክልል በተለይ እንዲህ ያሉ ግጭቶች የዜጎች መፈናቀል የጠናበት ነው። በዚህ ላይ ምን ይላሉ?
እኛ ምርጫው አሁን የሚከናወነው ምርጫ ቀደም ሲል ምርጫ ይከናወን ስንል ነበርና ከኮቪድ-19 አስቸኳይ ጊዜ አዋጅ በኋላ ይሄ ምርጫ ከእንግዲህ ወዲህ ለሀገሪቷ ቅድም ካልኩት ሰላምን ለመፍጠር ልማትን ለማካሄድ ህዝብ የራሱን አስተዳደር የሚመሰርትበት ከእንግዲህ ወዲህ ዲሞክራሲያዊ የሆነ ሁኔታ ለማከናወንና ከእንግዲህ ከነበሩን ካሁን በፊት የነበረውን የኢትዮጵያን ኢንካስላንቲያ የጦር ይሄ የግጭት እነዚህ ለማስቀረት ቀደም ብለን ናሽናል ዳያሎግ ያስፈልጋል። በዚህ በማንስማማባቸው ጉዳዮች ላይ ተነጋግረን ባንስማማም ለወደፊት ለመስማማት ለመነጋገር አስበን በምንስማማባቸው ጉዳዮች ላይ አብረን ለመስራት ይሄ ናሽናል ዳያሎጉ ያስፈልጋል ብለን አቅርበን ነበር። ይሄ ሐሳብ ተቀባይነት አላገኘም። አልፈን አሁን ወደ ምርጫው እንመጣለን ስንል ምን ለማለት ነው የፈለግነው? አሁን በሁሉ አቅጣጫ ሀገሪቷ ኦልሬዲ ተወጥራ ተይዛለች። በሰሜን ምዕራቡ በኩል የፕሮክሲ ዎር በኢትዮጵያ ላይ አሁን ዝግጅት እየተደረገ ነው። ትግራይ ክፍለ ሀገራችን አንደኛው ከፍተኛ ውዝግብና ጦርነት ያለበት አካባቢ ነው። ይሄ በአንድ በኩል አለ። ይሄ የኮቪድ-19 ወረርሽኝ ህዝብን እያጠቃ ነው። ይሄ አንዱ ችግር ነው። በሌላ በኩል ደግሞ የአንበጣ ወረርሽኝ በከፍተኛ ደረጃ ሀገሪቷን ምርት ሁሉ ያወደመበት ይሄ ባለበት ነው። የዚህ የአባይ ህዳሴ ምክንያት ሌላው ሶስተኛ አካል በእኛ ላይ ጦርነት እያወጀ ባለበት ከውስጥ ኦሮሚያ በወታደራዊ ኃይል የምትገዛበት ሌሎች ደቡብም ጭምር ጸጥታ ጠፍቶ የህዝብ ህይወት እየወደመ እየከተፈ ያለበት አለመረጋጋት የበዛበት በምስራቁም በኩልም ተስፋ የማይጣልበት አንዳንድ ችግሮች ሁሉ እየተፈጠሩበት ያሉበት ሀገሪቷ በተለያዩ አቅጣጫ ተወጥራ ባለችበት መረጋጋትን ለመፍጠር በአንድነት ተስማምተን ከምርጫም በኋላ አብሮ ለመሄድ የሚያስችሉ ጉዳዮች ላይ ቋጭተን ምርጫ እንዲደረግና ምህዳሩን እንድናሰፋ ለምርጫው የዚህ አይነት ሁናቴ ተወግዶ እንቀጥል የሚል ነበር። ይሄ ሳይሆን አሁን የምናካሄደው ምርጫ ታሪክ ራሱን ይደግማልና በ2007 ኢህአዴግን የለም በዚህ አይነት ማካሄድ አይቻልም ምርጫው ተካሄዶ ዘላቂነት አይኖረውም ብለን ነገርነው። ኢህአዴግም እምቢ ብሎ ሄደ። 99.6 በመቶ ምርጫውን ያሸነፈው ፓርቲ 2008 ላይ ህዝብ አመጸበት። 2010 ላይ አሁን የምናየው ለውጥ ታከለበት እና ስለዚህ ይሄ ሁናቴ ይከተላል ዘላቂነት የለውም እያለ ነው አሁን እየነገርናቸው ያልነው። ይሄ ትንቢት አይደለም፣ ተቀባይነት አላገኘንም። በዛውም ላይ ይሄ ሙሉ ሆኖ እንወዳደር እስቲ ምህዳሩን ትንሽ ሰፋ አድርጉ፣ ህዝብም ቅቡልነት ያለው ምርጫ እንዲደረግ ተሳታፊዎች ይብዙበት ብለን ነበረ። መንግስት ግን ጆሮ ዳባ ልበስ አለ። በህግ ስንጠይቃቸው የህግ በላይነትን ለማስከበር በሚል ህግን አክብሮ የሚያስከብር አካል ሲኖር ነው ህግ የሚከበረው። ገዢው ፓርቲና መንግስት በኩል የሚቀርቡት ነገሮች ሁሉ ዘግናኝ ናቸው። በዚህ ሚዲያ ላይ እነዛን ሁሉ ነገር ተንትነን አንጨርሰውም። ከጊዜው አንፃር እንግዲህ ሁላችሁም የምትረዱትና ከዚህ በፊት ሲነገር የነበረው ጉዳይ ስለሆነ በዚሁ ቢታይልኝ የሚል ነው። መልካም፣ እንደው እስቲ ወደ መጨረሻው ነጥብ እንምጣ። ለምርጫ የቀረው ጊዜ 3 ወር ቢሆን ነው። ከዚህ በኋላ ምን መደረግ አለበት ትላላችሁ? እናንተስ ምን ለማድረግ አቅዳችኋል? ወደ እርሶ ነው አሁን የምመጣው። አቶ ሙላት እንደ ማጠቃለያ በአጭሩ ሐሳቡን ይስጡኝ። እኛ ምርጫውን እንግዲህ መንግስት አሁን ባቀደው መሰረት ተገፍተን ከቀረን ሳንወድ የግድ በግፊት በመንግስት ጫና ከምርጫው እንደወጣን ነው የምንቆጥረው። ምንም የማይሻሻል አሁን መንግስት በዚህ ምርጫውን በተቻለ መጠን ዲሞክራሲያዊ ሆኖ የሰፋ መድረክ ፈጥሮ ሁሉም የሚሳተፍበት የኢትዮጵያ መጻኢ ዕድል የሚወሰንበት ስለሆነ ይሄንን ከግምት በማስገባት የሚያደርግ ከሆነ እሰየው። ያ ካልሆነ ግን እኛ ምርጫውንም ባንካፈልም እንግዲህ ሰላማዊ ትግላችንን ለወደፊት እንቀጥላለን። ህዝባችንን በዚህ በኩል ሰላማዊ ትግሉን ለመቀጠል ከኛ ጋር ሐሳቡን እንዲጋራ እንፈልጋለን። መልካም። አቶ ዘላለም ኢዜማስ በቀሪው 3 ወር ምን ይሰራል? ምን መደረግስ አለበት ትላላችሁ? በጥቅል መንግስት እንደ መንግስት አንዱ ማድረግ ያለበት ሁሉም ቦታዎች ላይ የሰላምና ደህንነት ሁኔታ የመጠበቅ ግዴታ አለበት። ይሄን መወጣት አለበት ብለን እናምናለን። ሌላው እዚህ ሀገር ላይ ዲሞክራሲያዊ ስርዓት እንዲገነባ ከተፈለገ ከጠቅላይ ሚኒስትሩ ጀምሮ ያሉ ሁሉም የመንግስት አመራሮች ቁርጠኛ ሊሆኑ ይገባል።
ለዚህ ግን ምሳሌ ሊሆኑ የሚገባው በዋናነት ጠቅላይ ሚኒስትሩ ናቸው። እንደምታውቂው በቅርብ የተገደለ አባላችን አለ። እኛም ትላንት በሰጠነው መግለጫ ኦፊሻሊ ጠይቀናል። ቁርጠኛ ከሆኑ እዚህ ሀገር ላይ በፖለቲካ ምክንያት ሰው መሞት የለበትም ብለው ወጥተው በአደባባይ ሊገስጹ ይገባል ብለን እናምናለን። እንዲህ አይነቱ ነገር ውስጥ የገቡትን ሰዎች በህግ ቢቀጡ ለሌሎች ማስተማሪያ ይሆናል፣ ለወደፊትም ለምርጫው ፕሮሰስ ይጠቅማል ብለን እናምናለን። እኛ ግን በሚቀጥሉት 3 ወራት ውስጥ ፍጹም በሆነ ሰላማዊ መንገድ የምርጫ እንቅስቃሴያችንን እንቀጥላለን። ስንታሰር እንታሰራለን፣ ስንሞት እየሞትን እስከ መጨረሻው ሰዓት ድረስ ዲሞክራሲያዊ ስርዓት ለመገንባት ቆርጠን ተነስተናል። በሚቀጥሉት 100 ቀናት ይሄን ነው ለመስራት ያቀረበ እየተንቀሳቀስን ያለን። መልካም እንግዲህ ገና መጀመሩ ነው የምርጫ ቅስቀሳና የፓርቲዎች እንቅስቃሴ። ኦፌኮ ለጊዜው ብዙ እንቅስቃሴ እያደረገ እንዳልሆነ ነው ከአቶ ሙላቱ የተረዳ ነው። ለጊዜያችሁ በጣም አመሰግናለሁ። ሰላም አምሹ። ሰላም አምሹ። በጣም ግዝል አድማጮች፣ ቀደም ሲል በውይይቱ መግቢያ እንደተገለጸው የዛሬው የውይይት አቀራረባችን ለየት ይላል። በቀሪዎቹ ደቂቃዎች ደግሞ ከብልጽግና ፓርቲ የምርጫ ዘርፍ ኃላፊ ከአቶ ዛዲቅ አብርሃ ጋር ስለ ፓርቲያቸው የምርጫ ዝግጅትና ተያያዥ ጉዳዮች አስመልክቶ የተደረገው ቃለ መጠይቅ ይቀጥላል። አመሰግኖታለሁ። አንድ ነጥብ ላንሳ። ባለፉት ሳምንታት በዚህ ሳምንትም ጭምር በተለያዩ የሀገሪቱ ክፍሎች ለመንግስት የተደረገ ድጋፍ ሰልፍ ነበር። ይህም ብልጽግና ፓርቲ ከሌሎች ፓርቲዎች ቀድሞ ቅስቀሳ ጀመረ እያስባለው ነውና ብልጽግና ፓርቲ ቀድሞ ነው ቅስቀሳ የጀመረው ማለት ይቻላል? በፍጹም እኛ አይተሽ እንደሆነ የምርጫ ምልክታችንና ማኒፌስቶችን እንኳን ላውንች ያደረግነው በየካቲት 8 ነው። ያ ደግሞ በምርጫ ቦርድ ጊዜ ሰሌዳ መሰረት ይፋዊ ቅስቀሳ የምርጫ ዘመቻ የሚጀምርበት ጊዜ ነው። በርካታ የፖለቲካ ፓርቲዎች ምልክታቸውን ከዛ ቀደም ብለው እያስተዋወቁ ነበር። የተደረገው የድጋፍ ሰልፍ ለፓርቲ ፓርቲኩላርሊ ደረገ ሰልፍ አይደለም። ስለዚህ እኛ አክብረን እየተንቀሳቀስን ነው የምንገኘው። መልካም እንደው የዚህ አመቱ ምርጫ ካለፉት አመታት ምርጫዎች የተለየ እንዲሆን መንግስት ማለትም ብልጽግና ፓርቲ ምን እየሰራ ነው? ምንስ ይጠበቅበታል? ስልጣን በእጁ በመሆኑ መተማመን ለመፍጠር ማለት ነው። ግን ባጭሩ ነው የሚነግሩኝ። ምርጫው የተለየ እንዲሆን የኛ ብቻ ሳይሆን የሁሉም ፖለቲካ ኃይሎች ውሳኔ ይጠይቃል። እኛ በኩላችን የምርጫ የኢትዮጵያ ዲሞክራሲ አንድ እርምጃ ወደፊት የሚያስሄድ እንዲሆን ከምር ወስነናል። ለዛም ጥርሳችንን ነክሰን እየሰራን ነው። ለኛ በዚህ ምርጫ ብናሸንፍ ፕሮግራማችንን የማስፈጸም እድል እናገኛለን። ኢትዮጵያን ሕዝብ ወደ ብልጽግና የመውሰድ እድል እናገኛለን። ካልሆነ ደግሞ በእውነተኛ ምርጫ ፉክክር ራሱ አልፎ ከዛ ምርጫ ያስረከበ በመጀመሪያው በታሪክ የመጀመሪያ ፓርቲ የመሆን እድል እናገኛለን። ሁለቱም ለኛ ተመሳሳይ አማራጭ ናቸው። ይሄ ምርጫ እኛ የምናሸንፍበት ሳይሆን ኢትዮጵያ የምታሸንፍበት እንዲሆን እንፈልጋለን። እኛ ማሸነፍን ኢትዮጵያ የምታሸንፍበት ተሸንፈን ግን ኢትዮጵያ የምታሸንፍበት ምርጫ እንዲሆን እንፈልጋለን። በገዢው ፓርቲ በኩል ለመጀመሪያ ጊዜ ከዚህ በፊት የገዢ ፓርቲዎች ወደ ምርጫ ሲገቡ አልሸነፍም በሚል ልቡይነት ወይ ደግሞ ምርጫውን በተለያየ መንገድ ውጤቱን መቀየር ይችላል በሚል እምነት ነበር። ይሄ አሁን ምርጫ ላይ አይሰራም። ከተሸነፍን እናስረክባለን በሰላም ካሸነፍን ደግሞ ህዝባችንን ከምር እናገለግላለን በሚል ውሳኔ ወደዚህ ምርጫ እየገባን ያለ ነውና ይሄ በራሱ በጣም ትልቅ ነገር ነው። ከዛ ውጭ የምርጫ ህጎቹን አክብረን የምርጫ ቦርድ ውሳኔን አክብረን የምርጫ ቦርድ ጊዜ ሰሌዳን አክብረን እንቀሳቀሳለን። ከተፎካካሪ ፓርቲዎች ጋር በዚህ ምርጫ ስንፎካከር ፉክክሩ እንዳለ ሆኖ ኢትዮጵያ ወንድማማችነትንም ዘንግተን አይደለም። ከምርጫ በኋላ ህይወት ይቀጥላል፣ ከምርጫ በኋላ ሀገር ይቀጥላል፣ ከምርጫ በኋላ ህዝብ ይቀጥላል። ስለዚህ ኢትዮጵያ ወንድማማችነት በሚያጠናክር ነው ከምር እየተፎካከርን እዛው ያለ ደግሞ አሴም ታይም የኢትዮጵያ ወንድማማችነትን ወደፊት በሚያስሄድ ሁኔታ የምናደርገው ምርጫ ይሆናል። ስለዚህ በእኛ እምነት በእነዚህ ምክንያቶች ምርጫው የተለየ ይሆናል። በእኛ በኩልም እነዚህን ቅድም የነገርኳቸው ነገሮች ለማስፈጸም ቁርጠኛ ውሳኔ ወስነን ተግባራዊ እንቅስቃሴ እያደረግን ነው የምንገኘው። መልካም እንግዲህ በዚህ ምርጫ እንደሚወዳደሩ ከሚገመቱ አንዳንድ ፓርቲዎች የሚቀርቡ ቅሬታዎች አሉ። እጩዎቻችን ታስረዋል፣ ቢሮዎቻችን በተለያዩ አካባቢዎች ተዘግተዋል፣ ወይም ቢሮዎችን ማደራጀትና መንቀሳቀስ አልቻልንም እና የመሳሰሉ። ይህም የፓርቲዎቹን በምርጫው የመሳተፍ እድል እንዳጠበበው ነው የሚናገሩት። ወቀሳው ዞሮ ዞሮ የመንግስት ስልጣን ባለው አካል ላይ ነው እንግዲህ የሚቀርበው። ያ ደግሞ ብልጽግና ፓርቲ ነው። ከዚህ ቀደም ከነበረው አካሄድ በዚህ አንጻር ምን አዲስ ነገር ይኖራል? መልካም እኛ ይሄ ምርጫ ሁሉም ያቅሙን ያክል ተፎካክሮ የሚችለው ነገር ሁሉ አድርጎ መጨረሻ ላይ ህዝብ ዳኝነት የሚሰጥበት እንዲሆን ነው የምንፈልገው። አስረን ቢሮ ዘግተን
እንዲፎካከሩ የሚፈልጋቸው ፓርቲዎች አሉ። ያ ሲባል ግን የህግ የበላይነት የለም። ህግ ሲጥስ የፖለቲካ ፓርቲ አመራር በህጉ አግባብ አይጠየቅም ማለት አይደለም። እነዚህ ስሞታዎች እኛም እንሰማለን። በቅርቡ ሰምተሽ ከሆነ የሶስትዮሽ መድረክ ተዘጋጅቷል። ምርጫ ቦርድ እኛ እና ተወካካሪ ፓርቲዎች አሉበት ማለት ነው። በየክልሉ ከቤንሻንጉል ጀምረን እያንዳንዱ ክልል ላይ ያለ ቅሬታ እየተመረመረ ከዛ ደግሞ ክልሉ ላይ እዛው ግራውንድ ላይ ተወርዶ እየተፈታ ነው የሚገኘውና እዛም እዚህ ችግር ሊያጋጥም ይችላል። አንዳንዶቹ ነገሮች ምርጫው ላይ መግባት የማይፈልጉ ኃይሎች ሰበብ መፍጠር የምርጫውን ፕሮሰስ ማጠልሸት የሚፈልጉ ኃይሎች የሚያቀርቡት የተፈበረከ መረጃ አለ። አንዳንዱ ደግሞ እውነት አለው። እውነቱን የሚያጋጥመውን ችግር እየተከታተልን እንቀርፋለን። ከሁሉ በላይ የፓርቲያችን አመራርና አባላት በምርጫው ሂደት ውስጥ ህጉን አክብረው እንዲንቀሳቀሱ የሚያስችል ምርጫ ቦርድ ያወጣው የፖለቲካ ፓርቲዎች ስነ ምግባር ደንብ እንዳለ ሆኖ የራሳችን የውስጥ ፓርቲ ስነ ምግባር ደንብ አዘጋጅተናል። በቅርቡ ስልጠና እንሰጣለን። መላ አባላችን ይሄን ነገር ቆጥሮ እንዲያውቀው እናደርጋለን። ከዛ በጥብቅ ዲሲፕሊን እናስፈጽማለን። ይሄን የስነ ምግባር ደንብ የሚተላለፍ አባላችን ላይ በህጉ በስነ ምግባር ደንቡ በተቀመጠው መሰረት እርምጃ እንወስዳለን። መላ አባላችንና አመራራችን የምርጫ ህጉን አክብሮ ሩል ኦፍ ዘ ጌሙን አክብሮ እንዲንቀሳቀስ እንፈልጋለን። ከምንም በላይ ኢትዮጵያ የምታሸንፍበት ምርጫ እንዲሆን የምንፈልገው የፓርቲ ፕሬዝዳንት ተደጋጋሚ እንደተናገሩ። ስለዚህ እንደዚህ አይነት ችግሮች ያጋጥሙ እውነት ከሆነ እንፈታለን፣ ውሸት ከሆነ ደግሞ እያጋለጥን እንቀጥል ይሆናል። ስለዚህ ኦልሬዲ በተግባር የገባንበት ነገር ነው። ከምርጫ ቦርድ ጋር ሆነን እያጣራን እውነት ሆኖ የተገኘበት ቦታ እየፈታን ነው የምንገኘውና አንዳንዱ ግን የተጋነነ ሌላው ደግሞ ኮምፕሊትሊ ነጭ ውሸት እየሆነ የመጣ ነገርም አለ። እንግዲህ ምርጫ ሲታሰብ አቶ ዛዲግ በአንድ ሀገር የጸጥታ መረጋጋት ዋናው ጉዳይ ነው። ምርጫ ቦርድም ሆነ ተቃዋሚ ፓርቲዎች የጸጥታ ጉዳዩን በስጋትነት የሚያነሱባቸው አጋጣሚዎች አሉ። የሀገር የጸጥታ ጉዳይ ሲታሰብ ደግሞ ስልጣን ላይ ያለው አካል ነው ቀዳሚው ኃላፊነት የሚኖረው። በርካቶች ተፈናቅለው እንዲሁም ብዙዎች የተረጋጋ ህይወት መምራት እንዳልቻሉ በሚገለጽበት ሁኔታ የሚካሄደው ምርጫ እንዴት ይታያል በብልጽግና በኩል? እንግዲህ ምርጫ የሚካሄደው ሁሉ ችግር ተፈቶ ነው ከተባለ የዛሬ 100 ዓመትም ላይደረግ ይችላል። ጸጥታ ግን ዋነኛው ነው አይደል? መረጋጋትና ጸጥታ ግን ዋነኛው ነው ለአንድ ሀገር። እንግዲህ ምርጫ ሲደረግ ከምርጫ በፊት የሚያጋጥም ችግር ምርጫ ላይ የሚያጋጥም ችግር አለ። ምርጫ የችግር መፍትሄም ነው አንዱ። በእኛ እምነት እንዳልሽው የተወሰኑ አካባቢዎች ላይ የተፈናቀሉ ዜጎቻችን አሉ። እነዚህ ዜጎቻችን ወደ ቀያቸው ሊመለሱ ይገባል። የተረጋጋ ውሳኔ ምርጫ ላይ መሳተፍ እንደሚፈልግ ከሆነ ወደ ነበሩበት ህይወት ሊመለሱ ይገባል፣ ወደ ቀያቸው ሊመለሱ ይገባል። ለዛ እየሰራን ነው። የምንችለውን ሁሉ አድርገን ከምርጫው በፊት ወደ ቀያቸው ተመልሰው መንግስትን የመምረጥ ዜግነታዊ ፕሪቪሌጃቸውን እንዲጠቀሙ ማመቻቸት እናደርጋለን። በአጠቃላይ መንግስት ይሄ ጉዳይ በተለየ ሁኔታ ይመራ ዘንድ የጸጥታ ኮሚቴ አቋቁሞ ምርጫ ቦርድም ያለበት ፕላን አውጥቶ በከፍተኛ እንቅስቃሴ እየተደረገ ነው። በእኛ እምነት አሁን ሲሪየስ የሆነ የጸጥታ እንትን ያለበት ገና መጋገም አለ የተባለ ምርጫ ቦርድ እንዳሳየው ትግራይ ላይ አሁን ምርጫ አይደረግም። ሌላው አካባቢ በመለስተኛ ኢንተርቬንሽን ሰው ወደ ነበረበት ይመለሳል ብለን እናስባለን፣ እናምናለን። በዛ ምክንያት ምርጫ ማድረግ ይቻላል። አጠቃላይ የሀገሪቱ የጸጥታ ሁኔታ ምርጫ ለማድረግ የማያስችል አይደለም። የተወሰኑ ፖኬት ኤሪያስ አሉ የተፈናቀሉ ዜጎች፣ እነዚህንም ወደ አካባቢያቸው ወደ ነበሩበት ቀይ መመለስ የሚያስችል አቅም አለ ብለን እናምናለን። ይሄን አብረን የምናየው ይሆናል። እንዳልሽው ግን የዜጎች መፈናቀል የሚያሳዝን ነገር ነው። ጊዜ ሊሰጠው የሚገባ አይደለም። መንግስት በዛ ሴንስ ኦፍ ኡርጀንሲ፣ ገዢው ፓርቲም በዛ ሴንስ ኦፍ ኡርጀንሲ ለመፍታት የተሯሯጠ ነው የሚገኘው። በእኛ እምነት ይሄ ነገር በቅርቡ ተፈቶ እነዚህ የሚታያቸው ዜጎች አካባቢያቸው ላይ ሆነው የሚፈልጉትን መንግስት የመምረጥ ዕድል ያገኛሉ ብለን እናስባለን። በጣም አመሰግኖታለሁ አቶ ዛዲግ አብርሃ የብልጽግና ፓርቲ የምርጫ ዘርፍ ኃላፊ። ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ። ይህ ዶይቼ ቬለ ዲደብሊው ነው። አድማጮች በተከታተላችሁት የ2013 ዓ.ም የምርጫ ዝግጅት አስመልክቶ በተካሄደው ውይይትና ቃለ ምልልስ ላይ አስተያየት ካላችሁ ኤልሳ ንጉሴ ትባላለች። ተወልዳ ያደገችው በኦሮሚያ ክልል ሰሜን ሸዋ ዞን ደብረ ጽጌ ከተማ ነው። ከመደወላቡ ዩኒቨርሲቲ በኮምፒውተር ሳይንስ በመጀመሪያ ዲግሪ ተመርቃለች። ሙዚቃን ገና ህፃን ሆና እንደጀመረች የምትናገረው ኤልሳ በዩኒቨርሲቲ የትምህርት ላይ ቆይታዋ በብሔር ብሔረሰቦች የሙዚቃ መድረክ ላይ በድምጻዊነት ታደርግ የነበረው ተሳትፎ አቅሟን እንድታውቅና መንገዷን እንድታስተካክል ሳያግዛት እንዳልቀረ ትገልጻለች። ወጣቷ ድምጻዊት ምንም እንኳን በተማረችበት የሙያ መስክ በአንድ ባንክ ውስጥ ተቀጥራ መስራት ጀምራ የነበረ ቢሆንም የታጨችለትን የጥበብ ስራ ግን መተው አልፈለገችም። ከዚህ በፊት ለሙዚቃው ፍላጎት አለኝ ብያለሁ። እንዳጋጣሚ ደግሞ የትምህርቱን ቻንስ ሳገኝ መደወላቡ ዩኒቨርሲቲ
በኮምፒውተር ሳይንስ ነበር የተማርኩት ከዛ ግራጁዌት አድርጌ ወጥቼ ባንክ ላይ ነበር የምሰራው ከዛ ተራ ይበለጠ ደግሞ ለአርቱ ፍቅሩ ስለነበረኝ እንዳጋጣሚ ጃሃንገላን ባንድ የሚዘፋኝ ፈልጉ ስለነበረ ያው ማስታወቂያ ወጥቶ እንዳጋጣሚ እዛ ስወዳደር ያው አንደኛ ሆኜ አልፌ እዛ ተቀጥሬ መስራት ጀመርኩ ማለት ነው። ምን ያህል ጊዜ ሰራሽ እዛ? እዛ 1-2 አመት ሰርቻለሁ። እዛም ያለው ነው የመጀመሪያ ስራዬን የሰራሁት የወሎ ስራው ማለት ነው። ኤልሳ ከህዝብ ያስተዋወቃትና የበኩር የሆነው እንዲሁም ለአድማጭ ተመልካቹ በቀረበበት አመት ከመወደድ አልፎ እስከ ለአመታዊው የሙዚቃ አዋርድ ለመታጨት የበቃው የወሎ ዜማዋ ዋነኛው ነው። የበኩር ስራሽ ነው ይሄው ስራ በአንድ ጊዜ ደግሞ ተወዳጅ ሆኗል። አንቺንም ከህዝብ አስተዋውቆሻል። ቱለመራን ዳንዲ ወሎ ቄ ከንኬ ነባሳ የሚል በአፋን ኦሮሞ ትርጉሙ ምንድነው የሚለውን ነገር ትነግሪናለሽ? እንዴት ሰራሽው? በህዝብ ዘንድ የነበረው ስሜትስ እንደው በአጠቃላይ እንዴት አገኘሽው የሚለውን ነገር እስቲ ዘርዘር አድርገሽ ንገሪኝ። እንግዲህ እንዳልከው ስራው ተቀባይነት አግኝቷል። በጣም ተወዷል። እስካሁን ድረስ የሰው ልብ ውስጥ ያለ ስራ ነው። ወደፊትም እንደዛው ነው የሚቀጥለው ብዬ ነው የማምነው። ምክንያቱም በጣም ምርጥ ስራ ስለሆነ እዛ ባንድ ውስጥ ያለኝ ይሄ ስራ የሰራሁት ልጅ ያለው ቀረጻውንም ደግሞ እዛው ሚሴ ወሎ ድረስ ሄደን የሰራ ነው። በጣም ጥሩ ነገር ነው። ያው አይዲያው ደግሞ ኖርማሊ በሚሴ ለጉብኝት ሄደን የወሎን ቆንጆ እንደወደድን እንደዛ አይነት አይዲያ ነው ያለው መልእክቱ። መልካም። እስቲ እንደው አድማጮቻችን በዚህ አንቺን ከህዝብ ጋር ካስተዋወቀሽ የነጠላ ዜማ ጋር አንቺንም እንዲያስታውሱሽ እስቲ እንደው ዜማውን እንደው አጠር አድርገሽ ታሰሚናለሽ? እሺ ቱለመራን ዳንዲ ወሎ ቄ ከንኬ ነባሳ ኦሊላሉ ሰሚን በሎ ያደ ከንኬ ነካሳ ያደ ከንኬ ነካሳ ያደ ከንኬ ነካሳ ያደ ከንኬ ነካሳ ያደ ከንኬ ነካሳ። ተወዳጅነትን ካተረፈችበት ከዚህ ነጠላ ዜማ በኋላ ሌሎች ተከታታይ ነጠላ ዜማዎችን ለአድማጭ ተመልካቹ ያቀረበችው ኤልሳ ምንም እንኳን ባታሸንፍበት በአፋን ኦሮሞ የሚዘጋጁ የሙዚቃ ስራዎችን በየአመቱ በመሸለም በሚታወቀው ኦዳ አዋርድ ላይ በአንዱ ዘርፍ ለመታጨት በቅታለች። ያው አድናቆቱ እንዳለ ነው፣ የህዝቡ ፍቅር እንዳለ ነው። ማለት ጥሩ የሆነ ፊድባክ ስላገኙ ማለት ከዛ በተጨማሪ ሌላ ስራዎችን እንድሰራ ያው አበረታቱኛል። ከዛ በኋላም ደግሞ የተሻሉ ተቀረጻውም ሆነ በግጥምም በዜማውም የተሻለ ነገር ለማምጣት ነው ያለው። ኦሬዲ ከሱ በኋላ ደግሞ 3 ስራ ጨምር ያለው ብያለሁ እና ዛሬ ነው የምገኘው። እንደው ወደ ሙዚቃው ዓለም በመጣሽበት አመትቸው ስራዎች ለኦዳ አዋርድ ታይተሽ እንደነበር ሰምቻለሁ። ምናልባት ምንም እንኳን ባታሸንፊም ነገር ግን ለአንድ ለጀማሪ ሙዚቀኛ መታጨቱ በራሱ ትልቅ ዋጋ እንዳለው ብዙዎች ይናገራሉ። ትልቅ ተስፋም እንድትሰንቂ ያደርግሻልና ከዛ ተነስተሽ እንደው እንግዲህ በዛ ሞራል ተነሳስተሻው ምን ስራዎችን እየሰራች ነው አሁን? ኦኬ ልከና ማለት እንዳልከው በመጀመሪያ ስራ መታጨቱ ራሱ በጣም ትልቅ ነገር ነው። 2011 ላይ በመጀመሪያ ስራዬ ማለት ነው ያኔ በወሎ ስራ ነበር የታጨሁት። ዘንድሮ ደግሞ 2012 ስራዬ ኮትሸገር በሚለው ስራ ታጭቼ ነበር። ማሸነፉም ባይኖር ኖርማሊ ነገር ያለው ለሁለተኛ ጊዜ ነበር የታጨሁት። እንግዲህ ለሶስተኛ ደግሞ በ2013 ስራዬ የ2013 ስራዬ ደግሞ በጣም ለየት ያለ ነው። ኖርማሊ አልተለመደም፣ አልተሰራም እስካሁንም ማለት በአምባሰል ነው የሰራሁት። እስቲ ኤልሳ አዲሱ የአምባሰል ስራሽ ምናልባት የተለየ ቀለም እንዳለው የተሰማኝ ነው። እንዴት በአምባሰል ሰራሽ የሚል ጥያቄ መነሳቱም ስለማይቀር እስቲ ስለዚህ ሙዚቃ አጫውችን። ልክ ነህ። እንግዲህ ያው ከዚህ በፊት ነገር ያለው ነው ለየት ያለ ስራ ነው ብያለሁ። ከዚህ በፊት አልተለመደም። ኖርማሊ በኦሮምኛው የኛ አይደለም ተብሎ እንደዛ አይነት ጥምጥምታዎች አሉ። እኔ ግን ያው ሁሉ ነገር የኛ ነው የሁላችንም ነው ብዬ ነው የማስበው። የሚያምር ነገር ስለሆነ ደግሞ ያንን ነገር ማለት ሰርታ ማሳየት ነው፣ መስራት እንደምንችል ብቃታችንን ማሳየት እንዳለብን ነው የሚሰማኝና ከዛ ሀሳብ ተነስቼ ነው ይህንን ስራ የሰራሁት። ቀልብን ገማ ጣም ታሲራ ባብጃለልቼ ሶባንታ ይፊራ ናፍታ አናመንቴ ilabdu jaalalake ofsiya onniko boru entu arge amma onniko ofsi ni damake
የኮሮና ወረርሽኝ በዓለም አቀፍ ደረጃ ቀውስ መፍጠሩ በተለይ በሙዚቃው ኢንዱስትሪ ላይ ከፍተኛ ጉዳት ማድረሱ ይታወቃል። ኤልሳ ወቅቱን ያለ ስራ ብታሳልፍም አሁን ግን ሙሉ አልበም የማዘጋጀት ፍላጎትና ዝግጅት እንዳላት ትገልጻለች። ኖርማሊ እንግዲህ እኔ ፈጣሪ ፍቃዱ ከሆነና ከተሳካልኝ አልበም እሰራለሁ የሚለው እቅድ አለኝ። ኦሬዲ ጀምሬያለሁ። አንዳንድ ስራዎች ጀምሬያለሁ። ያ ደግሞ ረጅም ጊዜ ይወስዳል። ምክንያቱም ጥራቱን የጠበቀ በጣም አሪፍ ነገር ለጆሮ የሚጥም ስራ መሰራት ስላለበት ጊዜ ስለሚወስድ ከዛ ድረስ ደግሞ መጥፋት ስለሚሆን በመሀል እንግዲህ የምንለቃቸው ሲንግሎች ይኖራሉ። እዛ ኮንዲሽን ያለው እንግዲህ አድማጮቻችን በዛሬው የመዝናኛ ዝግጅታችን ኤልሳ ንጉሴ ጋር የነበረን ቆይታ በዚህ ተጠናቋል። ለአብሮነታችሁ ምስጋናችን ከልብ ነው። ሳምንት ከሌላ የመዝናኛ ዝግጅት ጋር እጠብቃችኋለሁ። ታምራት ዲንሳ ነኝ። ቸርን ሰንብት።